ስለዚህ ምን አለው? እኔን ነው ያለው። የተቃወምከው የምታሳድደኝ ስለምንድን ነው ያለው። ስለዚህ መንገዱ ላይ ነን ወይ? ፍለጋው ላይ ነን ወይ? ወይስ እንደ ኤሊ ልጆች ምናምንቴ የሆነ መስዋዕት ነው እያቀረብን ያለ ነው? ምናምንቴዎች ሆነናል ወይ? በቤቱ ሆነን ግን ምናምንቴዎች ሆነናል ወይ? ቆም ብለን ህይወታችንን እንየው። ወንድሜና እህቴ ወገኖቼ፣ ቆም ብለን ህይወታችንን እንየው። ክርስትና ወንጌላዊ መባል አይደለም። ክርስትና ፓስተር መባል አይደለም። ክርስትና ቴዎሎጂያን መባል አይደለም። ክርስትና ህይወት ነው። ክርስትና ምልልስ ነው። አንደበትህ ምንድነው? ከአንደበትህ ምንድነው የሚወጣ? አካሄዳችን እንዴት ነው? ቤት ስንከፍት ምንድነው የምንናገረው? የሚጠቅም የሚያንስ ለሌላው የሚተርፍ ነገር ነው እየፈሰሰ እየተቆረሰልን ያለው? ወይስ ስድብ? ወይስ ትችት? ቆም ብለን ህይወታችንን እንየው። ነገ ያንተ አይደለችም፣ ነገ ያንቺ አይደለችም። ዛሬ ላይ ነው ያለ ነው። ልክ አስቼ እንትን ይመታል አይደለ? ጊታር ሲመታ ጊታር የሚመቱ ክራር የሚመቱ ሰዎች አስቀድመው ይቃኙታል አይደለ? የሚፈልጉትን አይነት ዜማ እንዲወጣላቸው አስቀድመው ይቃኙታል። እንቃኘው እንጂ በእግዚአብሔር ቃል ህይወታችን ይቃኝ። እሱ የሚፈልገው ዜማ ከውስጣችን እንዲወጣ፣ ሰማይ የሚፈልገው ሰማይ የሚያውጀው ዜማ ከውስጣችን እንዲፈልቅ እስኪ ህይወታችን በእግዚአብሔር ቃኝ ይቀኝ፣ በፍለጋው ይቀኝ፣ በአካሄዱ ይቀኝ፣ በመንገዱ ይቀኝ። ይሄንን ነው ማስተላለፍላችሁ መልእክት። ክርስትና እዚህና እዛ ቆመን ድንጋይ የምንወራወርበት አይደለም። ክርስትና በተወረወረብን ድንጋይ የምንሞትለት ነው፣ የምንገደልለት ነው፣ የምንሰዋለት ነው። ክርስትና ጦር የምንወራወርበት አይደለም። ክርስትና በተወረወረብን ጦር ለክርስትና የምንሞትለት ነው። ክርስትና ህይወት ነው። ከህይወት የተነጠለ ክርስትና እኔ አላቅም፣ አልተቀበልኩም። እኔ ጌታን ባገኘሁበት ሰዓት ከህይወት የተነጠለ ክርስትና አይደለም አባቶቼ ያስረከቡኝ፣ የመሰከሩልኝ ሰዎች ያስረከቡኝ ከህይወት የተነጠለ ክርስትና አይደለም። በህይወታቸው እየኖሩ ነው የመሰከሩልኝ። ያንን አይቼ ነው የተማረኩት። ስለዚህ ቆም ብለን መንገዳችንን እንይ፣ ቆም ብለን መንገዳችንን እንፈትሸው። ይህንን ነው ላስተላልፍላችሁ የምችለው። በተለይ ቤት እየከፈታችሁ የምትሳደቡ፣ ቤት እየከፈታችሁ የማያንጽ የማይጠቅም ነገር እያወራችሁ ላላችሁ ይህንን ነው ማስተላልፍላችሁ። እናንተ የምትወረውሩት ስድብ፣ እናንተ የምትሉት እኛ ጋር ምንም የሚያመጣው ነገር የለም። እናንተን ግን ነፍሳችሁና ስጋችሁን ያሳድፈዋል። እናንተን ግን ከጌታ ጋር ያላችሁን ህብረት ያበላሻል። ንስሐ ግቡ፣ እንመለስ፣ እንስተካከል። ክርስትና ጦር የምንወራወርበት አይደለም። በሀሳብ ልዩነታችን ላይ መወያየት እንችላለን። የትምህርት ልዩነታችን፣ የአስተምሮ ልዩነታችን ላይ መወያየት መነጋገር እንችላለን። ካስፈለገም ዲቤት ይገባበታል፣ ችግር የለውም። በመከባበር ሞክ ባለመደራረግ ግን ሌላውን ሊጠቅም በሚችለው መልኩ ግን መሆን አለበት። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ።